የመቶ ብር እስክሪብቶ ነው። ምናልባትም ውዱ እስክሪብቶ ሊሆን ይችላል። እንደዛም ቢሆን ይህን እስክሪብቶ ከ50 ብሩ፣ ከ30 ብሩ፣ ከ25 ብሩ፣ ከ20 ብሩ፣ ከ10 ብሩ ጋር እናወዳድረዋለን። ነገር ግን የምንጀምረው አንድ ብሩን ጀምር። ሁሉንም እስክሪብቶ አንድ ተመሳሳይ ሴንቴንስ ጽፈን ከ10 ሬት እናደርጋለን። ለዛሬ የመረጥነው ሴንቴንስ ኢትዮጵያ ኢዝ ዘ ቤስት በሚለው በሁሉም እስክሪብቶች ጽፈን ምን ያህል ስሙዝ ነው፣ ምን ያህል ለእጅ ምቹ ነው የሚለውን ከአንድ ብሩ እስክሪብቶ እንጀምራለን። ኢትዮጵያ ኢዝ ዘ ቤስት ምንም አይል ግን እጄንም ይወጋኛል። ከ10 ይሄንን ከ10 ሁለት በስቶበታል፣ አንድ ሰጥቼዋለሁ። በስቶበታል። ወደ ቀጣዩ እናልፋለን። የቀጣይ እስክሪብቶ የሚሆነው በሀገራችን የ10 ብር የሚሸጠው እስክሪብቶ ማለትም ርካሹ ማለት ነው። ሀገራችን ላይ የሚገኘው ርካሹ እስክሪብቶ ማለት እንችላለን። 10 ብር ይሸጣል። ገጽታው ይሄንን ይመስላል። እንጻፍ። አዲስ ሞዴል የምታዩት ታያችሁ ከሆነ እሺ ላይ እንትን አላት። ግንም ኢትዮጵያ ዘ ቤስት ብለን እንጽፋለን። የትኛው አሪፍ እንደሚሆን እኔ ሬት አደርጋለሁ፣ እናንተም ታዩታላችሁ የትኛው ለእናንተ በፊቱ ከጀመሪው ይሻላል፣ አሪፍ ነው። ይሄን ከ10 5 ሰጥቻለሁ። 5 ሰጥቻለሁ እንደኔ አስተያየት። እናንተም አስተያየታችሁን መንገር ለኔ መናገር ትችላላችሁ። ከ10 5 አድርገናል። ወደ ቀጣዩ እስክሪብቶ እናልፋለን። ይህ እስክሪብቶ ሲሆን ዋጋው 20 ብር ነው። 20 ብር የሚያወጣ እስክሪብቶ ነው። ጀመሪያ አሳያችኋለሁ። አዲስ ትንሽ ይሄኛው የለውም እንትን ነገር እንደተለመደው ኢትዮጵያ አለይት ይላል። ይሄ ሌላ ነገር ቤስት አልዋሻችሁም። የእስክሪብቶ ሲጽፍ የሆነ ቀለሙ ድፍዝዝ ያለ ነው። ሬት ስናደርገው ከ10 4 ሰጠዋለሁ። ከ10 4 ወደ ቀጣዩ እናልፋለን። ይህ እስክሪብቶ ሲሆን ቢክ ይባላል። 25 ብር ይሸጣል። 25 ብር። ይህንንም ጽፈን ሬት እናደርገዋለን። ይህንንም ኢትዮጵያ ዘ ቤስት እንደተለመደው ብለን እንጽፈዋለን። ኦ ማይ ጋድ ዳም ኢትዮጵያ ኢዝ ዘ ቤስት ዳም። አሪፍ ነው፣ ለመጻፍ ይመቻል። ከወረቀት ጋር ሲገናኝ ምቾት አለው። ተማሪዎች የምታዩን ከሆነ ለእናንተም ለመምረጥ ይሄ ቪዲዮ ብታዩት ለእናንተም አሪፍ ይሆናል። ይሄን ከ10 ሬት ስናደርገው አሪፍ ነው፣ ለመጻፍ ምቹ ነው። ከለሩም ስታዩት ቀለሙ ብዙም እንትን ያለ አይደለም፣ ላይን የሚረብሽ አይነት ቀለም የለም አይደለም። 8 ከ10 8 ሰጥቼዋለሁ። አሪፍ ነው፣ ተመችቶኛል። የዚህ እስክሪብቶ ዋጋ 30 ብር ሲሆን ምን እንደሚመስል ጽፈን እናየዋለን። ማርኩን የምታዩት ከሆነ ይታያችሁ ከሆነ ኢትዮጵያ ቤስት አሪፍ ነው። ይሄኛው ከቅድሙ ከ20 ብሩ ጋር ተመሳሳይ እንትን ከለሩ ደብዘዝ ይላል፣ ግን ለመጻፍ ምቹ ነው። አልዋሻችሁም። ከ10 ሬት ሳረገው 7.5 ሰጥቼዋለሁ። ከቢኩ ደሴም ነው፣ ግን ትንሽ ከለሩ እንትን ላይን እንደመረበሽ ከ10 7.5 ሬት አድርጌዋለሁ። ይህንን እስክሪብቶ በሀገራችን ይህ እስክሪብቶ 50 ብር ይሸጣል። 50 ብር ዋው! አሪፍ ይመስላል። ሬት እናደርገዋለን። ኢትዮጵያ ቤስት አሪፍ ነው፣ ግን ይሄኛው ከቅድሙ ይሄም ከ20 ብር እስክሪብቶ ካለካችሁ ጋር
50 ብር ቢሸጥም ከ20 ብር ካልኳችሁ ጋር በጣም የመሳሰል እንትን አለ። በጣም ከምታስቡት በላይ ግን ስጽፉ ምቾት አለው። እስክሪብቶ ምቾት አለው። ያን አልዋሽም። ከ10 ይሄን ሬት ስናደርግ 7 ሰጥቼዋለሁ። 7 አሪፍ ነው፣ ግን ያው ትንሽ እንትን ይረብሽ። በቀጣይ በሀገራችን ውድ እስክሪብቶ የሚባለው እንግዲህ እኔ ካገኘሁት ውድ እስክሪብቶ የሚባለውና በሀገራችን አለ የተባለው እስክሪብቶ በዋጋ አንጻር የሚባለው ይህ የምትመለከቱት እስክሪብቶ ሲሆን በሀገራችን ይህ 100 ብር የሚሸጥ እስክሪብቶ ነው። ምን እንደሚመስል ጽፈን ሬት እናደርገዋለን። እንመልከት። እስክሪብቶን እንደምታዩት ይህን ይመስላል። እስኪ እንየው። አሁንም ኢትዮጵያ the best ብለን በውድ እስክሪብቶ እንጽፋለን ማለት ነው። አሪፍ ነው፣ አልዋሻችሁም። አሪፍ ነው፣ ግን እስኪ እናንተም እያያችሁት ነው፣ በጎን እያያችሁት ነው። 100 ብር ወርዝ ያደርጋል። 100 ብር ይገባዋል ለዚህ እስክሪብቶ። አሪፍ ነው ሲጽፍ፣ ግን ሬት ስናደርገው ሬት ማድረግ አይቀርምና ከ10 እስኪ ደግመን እንጻፍበት። አሪፍ እስክሪብቶ ነው፣ አልዋሻችሁም። ግን ሬት ስናደርገው ሬት ማድረግ ይችላል። ይህንንም እንደ ቅድሙ እስክሪብቶ ማለትም 25 ብር እንደሚሸጥ ኢትዮጵያ እስክሪብቶ ከ10 8 ሰጥቼዋለሁ። 8 ሬት አድርጌዋለሁ። አሪፍ ነው፣ ግን አንዳንድ የሚቀሩት ነገር አለ። ምክንያቱም ከአየናቸው ከዚህ በፊት እስክሪብቶች የሆነ የሚለየው ነገር የለም፣ ዩኒክ ያደረገው ነገር የለም። እኔ ካየሁት አሪፍ ነው፣ ከለሩም አሪፍ ነው፣ ሲጽፍም አሪፍ ነው፣ ምቹ ነው። ግን ከበፊቶቹ ከ25 30 ካልኳችሁ ጋር በጣም የተለየ እንደዚህ ዩኒክ የሚያደርገው ነገር ስለሌለ ከ25 ብሩ እስክሪብቶ ጋር እኩል ሬት አድርጌዋለሁ። ሰው ለኔ እስካሁን ከሞከርኳችሁ ለኔ ምርጡ እስክሪብቶ ሁለቱም ተመሳሳይ ሬት ባደርጋቸውም ይሄኛውን እስክሪብቶ መርጫለሁ። ባልሳሳት ቢክ ነው። ቢክ ነው ለኔ ምርጡ እስክሪብቶ ይሄ ነው። አንዳንድ ጊዜ ዋጋው ቢጨምርም 100 ብር 90 80 ብቻ ዋጋቸው ከፍ ያሉ እስክሪብቶዎች ቢሆኑም አንዳንድ ጊዜ እንደ ዋጋቸው አይደሉም። አክቹአሊ ይሄ ለኔ ነው፣ ለሌላ ሰዎች ሊመቻቸው ይችላል። ያኛው ግን ለኔ ካሉት እስክሪብቶዎች ይሄ ተመችቶኛል። ለእናንተስ የትኛው ነው የሚመቻችሁ? ከዚህ በፊት ሞክራችሁት የምታውቁት ከሆነ ንገሩኝ። የዛሬው ቪዲዮአችን ይሄን ይመስላል። እንደተመቻችሁ እንደተዝናናችሁ ተስፋ አደርጋለሁ። ቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ።